በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መስከረም 21 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም መስከረም 21 በዚህች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድኅነታችን በእርሷ ተደርጓልና እርሷም ስለኛ ሁልጊዜ ትማልዳለችና የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህች ቀን ቅዱስ ቆጵርያኖስ ድንግሊቱ ዮስትና በሰማዕትነት አረፉ። ይህም ቅዱስ ቆጵርያኖስ አስቀድሞ ከሃዲና ሥራየኛ ነበር። እርሱም ለእስራኤኞች ሁሉ አለቃቸው ነው። በእስራኤልም ሥራ ከመመካቱ ብዛት የተነሳ በእስራኤል የሚበልጠው ካለ ሊያየውና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ ሀገር ሄደ። ቆጵርያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያ ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ለሕያዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራትም ወይ በእስራኤል ሥራ አልሆነለትም። የቆጵርያኖስ ወሬው በተሰማ ጊዜ እርሱ ከእስራኤኞች ሁሉ እንደሚበልጥ ስለ እርሱ ተነግረዋልና ያ ድንግል ዮስትናን የተመኛት ጎልማሳ ወደ ቆጵርያኖስ ሄዶ በልቡ ያለውን ጉዳዩን ድንግሊቱን ዮስትናን እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብህን ፍላጎት እፈጽማለሁ፣ አትዘን አለው። ከዚያም በኋላ ያን ጊዜ ዮስትናን ወደ እርሱ ያመጣት ዘንድ በእስራኤል የአጋንንት ሰራዊት ወደ እርሷ ላከ። እነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ላመጧት አልቻሉም። ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግል ዮስትናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ይሆናለሁ አላቸው። ከዚህ በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስትና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስትናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ አርአያ የተመሰለውንም ምትሃት ባየ ጊዜ የሴቶች እመቤት ዮስትና መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ ያ በእርሷ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ። በዚያንም ጊዜ የሸንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵርያኖስ አወቀ አስተዋለም። በልቡም እንዲህ አለ፣ ስሟን በጠራውበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነገሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶቹን አቃጠለ። ከዚህ በኋላ ወደ አንጾኪያ ሊቀ ጳጳሳት ሄዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብሱን ለበሰ። ከጥቂት ቀኖችም በኋላ ድቁና ሾመው። ዳግመኛም ቅስና ሾመው። በትሩፋት ሥራና በቤተ ክርስቲያን ትምህርት ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣግና ለምትባል ሀገር ኤጲስቆጶስ ይሆን ዘንድ ተገባው። ያን ጊዜም ቅድስት ዮስትናን ወስዶ ለደናግል ገዳም እመምኔት አደረጋት።
በቅርጣግናም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላ ከሃዲው ንጉሥ ዳክዎስ ለእነርሱ ሰማ። ወደ እርሱም አስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ሥቃይን አሰቃያቸው። ብዙ ሥቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ዮስትናን የሦስት ወንዶችንም ራሳቸውን አስቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ከ72ቱ አርድእት የአንዱ ሐዋርያ የጢባርዮስ የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ኅዳር 9 ቀን ጽፈናል። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 21 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅድስት ግሽን ደብረ ከርቤ፣ ብዙኃን ማርያም፣ 318ቱ ቅዱሳን ሊቃውንት፣ ቅዱስ ቆጵርያኖስ ሰማዕት፣ ቅድስት ዮስትና ድንግል፣ ቅዱስ ጠባርዮስ ሐዋርያ። ወርኃዊ በዓላት ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ አበው ጎርጎርዮሳት፣ አቡነ ምእምነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። የያዕቆብ ምዕራፍ 4 ከቁጥር 6። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አእላፋት መላእክት እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።